ሰላም የተማሪ ፖድካስት ቤተሰቦች በዛሬው ፖድካስታችን እንግዳ አድርገን ይዘንላችሁ የመጣ ነው በ2018 ዓመተ ምህረት የኢንትራንስ ፈተናን ከወሰዱ የሶሻል ሳይንስ ተማሪዎች መካከል 564 በማምጣት ከፍተኛ ውጤት ያስመዘገበ የሶሻል ሳይንስ ተማሪ ነው። ተማሪ ተመስገን ይባላል። ከተመስገን ጋር አጭር ቆይታ እናደርጋለን። አብራችሁን ቆዩ። ሰላም ተመስገን፣ እንዴት ነህ? ፈጣሪ ተመስገን ይሁን፣ እኔ ደህና ነኝ። እሺ ተሜ፣ ውጤት እንዴት ነበር? እንደጠበቅከው ነበር ውጤት ግን ያገኘኸው? ውጤቱ ልክ እንደጠበቅኩት ነበር። ያው አመቱ ሙሉ ስፔሲፊካሊ የተዘጋጁበት ስለነበር ከፍ ያለ ውጤት ነበር የጠበቅኩት። በውጤቱ በጣም ደስተኛ ነኝ። በጣም ደስ ይላል። እስኪ በመጀመሪያ ከትምህርት ቤት እንጀምርና ከየት ነው ትምህርት ቤት? የት ነው የተማርከው? እኔ የጎንደር ዩኒቨርሲቲ ሞዴል ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። በጣም አሪፍ። የእናንተ ዩኒቨርሲቲ ላይ ወይም እናንተ ግቢ ላይ ወይም እናንተ ትምህርት ቤት ላይ እንበለውና ያለው የውጤት ሁኔታ ምን ይመስላል? ተማሪዎች ያላቸው ፐርፎርማንስ እንዴት ነበር? ትምህርት ቤቱ የሃይስኩል ብቻ ነው እና አሪፍ ውጤታቸው ያላቸውን ትምህርት ቤቶች ተማሪዎች ተሰብስበን ነው እዛ ትምህርት ቤት የገባ ነው እና የሁሉም ተማሪ ውጤት አሪፍ ነው። በጣም ደስ ይላል። እሺ እንግዲህ ወደ ፈተና ዝግጅትህ ልመልስህና ለመጀመሪያ ጊዜ ለኢንትራንስ ፈተና አስበህ የጥናት ፕሮግራም አውጥተህ መቼ ነበር ዝግጅት የጀመርከው? ለኢንትራንስ ስፔሲፊካሊ ለኢንትራንስ ብለህ ማለት ነው። የማትሪክ ዝግጅት ነው ኦፊሻሊ የጀመርኩት መስከረም 26 ቀን ነበረ። ግን ከዛ በፊት ራሴ ምን እንደነበርኩ ለማወቅና ምን አይነት የአነባበብ ዘዴ መከተል እንዳለብኝ ለመረዳት እዚህ በፊት የነበሩ የማትሪክ ጥያቄዎችን ወደኋላ እየሄድኩ ሰራ ነበር። እዛ በፊት 10ኛ ክፍል 11ኛ ክፍል ያለ ተማሪዎች ሲፈተኑ ስታይ ምን አይነት ፈተና ነው የሚለውን ነገር የማየት እንትኑ የዛኔ ነው የነበረ ማለት ነው። እዛ አንስቶ ነው የነበረው። ኦኬ አሁን ስትጀምር ጥናት እንግዲህ መስከረም 26 ቀን ጀመርኩ ለኢንትራንስ ብዬ ወስኜ ጀመርኩ ብለኛል። ትልቁ እንቅፋት አሁን ለተማሪዎች ክላስ ሲጀመር እንቅፋት ይሆንባቸዋል ክላስን ከጥናት ጋር ማስኬድ እና እሱን ነገር እንዴት ነበር ማኔጅ ስታደርግ የነበረ የሚለውን እስኪ እንመልከት። እሱን በዋናነት ስናደርግ የነበረው መጀመሪያ አካባቢ በመጀመሪያው ሴሚስተር አብዛኛውን ኮርስ ለመሸፈን ሞከር ነው። በመጀመሪያው ሴሚስተር አስተማሪዎች የሚያገዟቸው ማለት ነው። አስተማሪዎች የሚያገዙን በሪፖርቶችን አድርገን በመጀመሪያው ሴሚስተር ክላሱን እስከ 10 ሰዓት አድርገን እዛ በኋላ ደግሞ ለራሳቸው የተወሰነ ሰዓት ሰጠን የመጀመሪያው ሴሚስተር እንደዛ አድርገን ጨረስን። ሁለተኛውን ሴሚስተር ግን እስከ 6 ሰዓት እያደረግን ከዛ በኋላ ያለው ሰዓት ሙሉ በሙሉ ለጥናት በመዋል ነበር ያስሄድ ነው። እንደዛ ነው ያስሄድ ነው። በጣም ጥሩ። አሁን ታውቃለህ የብዙ ተማሪዎች ችግር የሚሆነው ምንድን ነው? ክላስ ይጀመራል ዜን ጎን ለጎን አቅደው ለኢንትራንስ ብቻ ብሎ ለመዘጋጀት ሲያስቡ አሳይመንቱ ሁሉ ነገር ይደራረባል እና ያንን ጫና የሆነ የተቋቋማችሁበት እንዴት ነበረ? እሱ ነገር አያሰለችም ነበር ወይ? በመካከል ፕሮግራም አፕዴት ይደረጋል ታውቃለህ። እሱ ነገር እንዴት ነበረ? በዋናነት ብዙ ስራችን ይሰራልን ትምህርት ቤቱ ነበር። ይህንንም ችግር ተረድቶልን ነበር። የአሳይመንቶችን ቁጥሮችን ቀንሰልና ዴድላይኖችን በቃ ይህን ታሳቢ አድርገው ነው እንደምናነብ ታሳቢ አድርገው ነው የሚደረጉት የነበረ እና አብዛኛውን ነገር ትምህርት ቤቶችን ኤፌክቲቭሊ እየሸፈነልን። ሌላኛው ነገር ደግሞ ከ9ኛ እስከ 12ኛ ክፍል ያለውን የተፈተናችሁ አንዳንድ ተማሪዎች ከ9ኛ እስከ 12ኛ ክፍል ካሉት ኮንሴፕቶች መካከል ሲሚላር ቻፕተሮች አሉ። አንተም ሂስትሪ ላይ ጂኦግራፊ ላይ አይታችኋል ብዬ አስባለሁ። 9ኛ ክፍል ያለ 11ኛ ክፍል 10 ላይ ያለ 12ኛ ክፍል እየሰፋ የሚደጋገም ኮንሴፕት አለና እሱ ላይ አንተ የተጠቀምከው ስትራቴጂ እያያያዙ እየጨረሱ ማለት ነበር ወይስ ለየብቻ የ9 ለብቻ የ10 ለብቻ እንዴት ነበር? እንግዲህ የኔ አነባበብ የነበረው በዋናነት 11 እና 12ኛ ክፍል ላይ ነበር ያተኮርኩትና በተለያየ ክፍል ነው ግን ተመሳሳይ ርዕስ ያላቸው ትምህርቶች ኖት በማውጣት ነበር ያነበብኩት። ለምሳሌ ሂስትሪ 9 እና 11 10 እና 12 ከሞላ ጎደል ተመሳሳይ ርዕስ ነው ያላቸው። ስለዚህ እኔ ያደረኩት ከ11 ያለውን ሙሉ በሙሉ በማንበብ እንዲሁም ከ11 ሳይኖር ከ9 ያሉትን ደግሞ ርዕሶችን ለይቼ ወጥቼ እነሱን በኖት ይዤ በማንበብ ነው። ጂኦግራፊም በተመሳሳይ መልኩ። ኦኬ ስለዚህ ሞር አሁን ለተማሪዎች አንተ የምትመክረው በተለይ ይህንን ቪዲዮ ፈተና በጣም ሲቃረብ ከሆነ ተማሪዎች የሚያዩ አንተ የምትመክራቸው በግል አያይዘው እየጨረሱ ቢያልፉ ነው ወይስ መጀመሪያ የ9ን ከዛ 10ን ከዛ 11 እያደረጉ ለመዘጋጀት ቢሞክሩ የትኛው እንደ አንተ ሪኮሜንዴሽን እንደ ግል የትኛው የሚሻል ይመስልሃል? እኔ ሰጀስት ማድረገው እያያያዙ እንዲያነቡ እያያያዙ ኖት እያወጡ
በቃ የተለያዩ ቦታ ያሉትን የተለያዩ ኖት እያወጡ እንደዛ በማድረግ ነው። እኔ አመቱን ሙሉ ተሸውጄ ነው እንትን ያልኩት። ኖት ያወጣሁት እራሱ መጨረሻ አካባቢ ነው እና ግን ኖት ማውጣትን በደንብ ሬኮመንድ አደርጋለሁ። ኦኬ ቀድሞ ማለት ነው። በተለይ አሁን ሊያልቅ ሲል ብዙ ልጆች የመጀመሪያ 1 ወር ሲቀረው ምናምን ኢቨን አውጥቶ መቼ ሊከልሱበት መቼ ሊያነቡት እና ስለዚህ ቀድሞ ቢያወጡ ትመስላለህ ማለት ነው። በጣም ጥሩ። ሌላኛው ደግሞ እንግዲህ ሶሻል ሳይንስ ተማሪዎችን ስንመለከት ለእንግሊዝ እና ማትስ በብዛት ትኩረት አይሰጡም። ፎከስ የሚያደርጉት የራሳቸውን ሰብጀክቶች ነው፣ ሶሻሎች ላይ ነው ፎከስ የሚያደርጉት እና ያንተ ደግሞ ከሶሻሎቹ እንዲያው ከፍ ባለመልኩ እንግሊዝ እና ማትስን ነው የሰራው። ምንድን ነበር ለእነሱ የተለየ ትኩረት ሰጥተህ ያደረግከው ዝግጅት? በመጀመሪያ ደረጃ እኔ ፐርሰናሊ ማስበው አንድ ሰው ማትስና እንግሊዝኛን ከቻለ አብዛኛውን ትምህርት በቀላሉ እንደሚሰራ ነው ማስበው እና ለዛ ነው ለማትስና ለእንግሊዝኛ በዋናነት ሰፋ ያለ ጊዜ የሰጠኋቸው ከሌሎቹ እንትኖች በላይ። እንግሊዝኛን የእኛ እንግሊዝኛ መምህር የተለያዩ ሃንዳውቶችን ይሰጠን ነበር። እነሱንም በቃ በተደጋጋሚ በደንብ ዘጋጅባቸው ነበረ። የተጨመረ ዘለግ ያለ ሰዓት ለእነሱ ሰጥ ነበረ። ከዛ በተጨማሪ ደግሞ በተረፈ ሰዓት ሙቪዎችን አይ ነበር በደንብ። ምክንያቱም አሁን የማትሪክ እንግሊዝኛ ግራመሩ አይደለም የሚከብደው፣ ጥያቄው ዴይ ቱ ዴይ እንግሊሽ ነው እና እነዛ ነገሮች ላይ ሙቪዎችን በማየት ይጠቅሞኛል ብዬ አስባለሁ። ማትስን ደግሞ መጀመሪያ በግል ያነበብኩት፣ ከዛ ጓደኞች ጋር ተሰብስበን አነበብን፣ ጥያቄ ሰራን። በቃ እንደዚህ በሬፒቲሽን ነው፣ በቃ በመደጋገም ነው ስቴፕ እንጂ ብዙ የተለየ ነገር አላደረኩም በእነሱ። በጣም ደስ ይላል። በጣም አሪፍ። እሺ አሁን ደግሞ ወደ ሶሻል ሳይንስ ሰብጀክቶች እንመለስና የጂኦግራፊ፣ የሂስትሪ፣ የኢኮኖሚክስ ያው ሁሉም ተማሪዎች ሶሻል ተማሪዎች እነዚህ ሰብጀክቶችን ይሞክራሉ። ግን አንተ ደግሞ ሁሉንም ከ90 በላይ ነው የሰራቸውና ለእነዚህ ሰብጀክቶች እንዲያው ቢያውቁት የምትላቸው የሚያነቡበት መንገድ አለ። ግን ለሂስትሪ ቢያውቁት፣ ለጂኦግራፊ ቢያውቁት የምትላቸው ቴክኒኮች ካሉ ከሂስትሪን ጀምርና ሂስትሪ ላይ ብዙ ነገር ለማንበብ ብዙ ተማሪዎች አሰልች ነው ብሎ ያስባሉ። መጽሐፍን በጣም የሚያስፈራ ጥቅጥቅ ያለ መጽሐፍ ነው ያለውና ለሂስትሪ አንድ ተማሪ አማካይ ብሎ የሚመጣ ቀለል አድርገህ እንዲዘጋጅ ምን ብለህ ልትመክረው ትችላለህ አንተ? ሰው ለሂስትሪ እና ለጂኦግራፊ በዛው መፍትሄ ይሆናል ብዬ ያሰብኩት የነበረኒ አመቱን ሲጀምር ሬፒቲሽን ነው። በሬፒቲሽን ማንበብ ምን መሰለህ፣ መጀመሪያ ላይ አንዴ ዲፕ ገብቼ አነባለሁ በደንብ። ከዛ ኖት አወጣና ኖት መደጋገም ነው። በቃ መደጋገም ብዙዎቹ የሚደጋገሙ ሀሳቦች ስላሉበት በዛ ሰዓትን ከመፍጨት አንድ ጊዜ ኖት አውጥቶ እነዛን መደጋገም፣ በቃ በየጊዜው መደጋገም፣ በፍጥነት ማንበብ፣ ሃይላይት ማድረግ ነው። እዛ እንደዛ ሲደረግ ሜሞራይዝ የመሆን ቻንስ በጣም ይሰፋል። ኢኮኖሚክስም ደግሞ የተለየ ካልኩሌሽን ስላለው እና መጽሐፉ ማነስ ስለሚል ሙሉ በሙሉ ማንበብም ኖት ማውጣትም አሪፍ ነው ለኢኮኖሚክስ። ኢኮኖሚክስ ላይ ግን ማተኮር የምፈልገው በዋናነት ግራፎች ላይ ነው። ግራፎችን ሙሉ አንድ ተማሪ ግራፎችን ሙሉ ከተረዳ በቃ ሙሉ ጥያቄው መመለስ ይችላል ማለት ይቻላል ኢኮኖሚክስ ላይ። ከዛ በተጨማሪ ደግሞ በዋናነት ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስን ኢትዮጵያ ተኮር የሆኑ ርዕሶች ላይ ነው ማተኮር ያለብን። አሁን እኛ ከተፈተነው ማትሪክ ላይ የመጣው በቃ ስለ ኢትዮጵያ የሚያወሩ ነገሮች ነው እና እዛ ላይ ነው መተኮር ያለበት ብዬ አስባለሁ። በዚያው አጋጣሚ ጂኦግራፊ ላይ በየዓመቱ የሚደጋገሙ እንዲሁም እኛ ቻናል ላይ በጣም ደጋግመው እነዚህን ስሩ አይቀሩም ሁሌ እያልናቸው ነበር እና በተደጋጋሚ በኳንታቲቭ መልክ የሚወጡ ጥያቄዎች አሉ። በቴብል መልኩ ነው ፖፑሌሽን፣ ዴሞግራፊክ ዳታዎች፣ ከዛ ደግሞ ካውንተር ማፕ፣ እነዚህ ነገሮች አሉና እነሱ ጋር አንተ ብዙ ተማሪዎች ሚስ ያደርጓቸዋል። እነዛን ቦታዎች በየዓመቱ እየመጡ ያወቁት ግን ሚስ ያደርጉታል። እንዴት ይዘጋጁ? አንተ እንዴት ነበር እነዛን ቦታዎች ያያቸው? እነዛን ቦታዎች እኔ ጂኦግራፊ ስፔሲፊካሊ አነስ ይላል ውጤቴ በሌላው ጊዜ ማለት ነው እና ለጂኦግራፊ ኢንትራንስ ትሪክስ ገባውና ኢንትራንስ ትሪክስ ላይ ለጂኦግራፊ የሚሰጠው ኮርስ በጣም አሪፍ ነው። በቃ ጂኦግራፊ ጥያቄዎች አሉ፣ እዚህ በፊት የነበሩ ጥያቄዎች አሉ፣ ግራፎች አሉ፣ ማፖች አሉ፣ የፖፑሌሽን ጥያቄዎችም እዛ በስፋት አሉና መጨረሻ አካባቢ ነው በዋናነት ማተኮር የጀመርኩት። ያው ሁሉ ተማሪ እንደሚያደርገው መጨረሻ አካባቢ ነው ጥያቄ መስራት የጀመርኩትና ኦልሞስት ከፈተና 2-3 ወር ሲቀር እነዚህ ኢንትራንስ አባል ሆንኩና ያው እዚህም አባል ነበርኩ በሌላው ትምህርት ግን በጂኦግራፊ አስገባሁትና እዛ በኋላ ኢንትራንስ ላይ ነው በቃ እንትን ያደረኩት እነዚህ ነገሮች ተከታታይ እየሰራሁት ነው። እነዚህም በሬፕቲሽን በቃ መደጋገም አንድ ነገር ሲደጋገም በቃ ልክ የሚሆን ቻንስ ይበዛል ነው
በዚህ መልኩ ነው ደግሞ ባይዘው እነዚህ ኮንሴፕቶች ወሳኞች ናቸው። ለምን እነዛን መስራት የቻለ ተማሪ ካውንተር ማፕን የተረዳ ተማሪ መቼም ስለ ማፕ ቤዚክ ኮንሴፕት አይጠፋውም። ዴሞግራፊክስ ካልኩሌሽን የሚሰራ ሰው ቤዚክ የሆነ የፖፑሌሽን ኮንሴፕት አይጠፋውም። ስለዚህ ግርማችሁ በዚሁ አጋጣሚ ሶሻሎች ተደራ የምንላቸው እነዚህ ኳንቲታቲቭ ጥያቄዎች የሚወጡባቸውን የጂኦግራፊ ቦታዎች ደጋግማችሁ እንድታያቸው መልዕክቴ ማስተላለፍ ፈልጋለሁ። ሌላኛው ጥያቄ የሚሆነው ኤስኤቲ ወይም ስኮላስቲክ አፕቲቲዩድ ነው እና እሱንም ልክ እንደ ሌሎች ተቀራራቢ ውጤት ነው ያመጣኸው። እሱ ጋር የተለየ ነገር አድርገሃል እንዴ ለኤስኤቲ ብለህ? ኤስኤቲ ብዙ ፋይሎች አሉ ተደጋጋሚ የሚመጡ ቮካብላሪዎች ያሉበት ፋይሎች አሉ። እነሱም ከአመቱ መጀመሪያ አንስቴ ቮካብላሪዎችን ለመያዝ እሞክራለሁ። ማትሱ የኤስኤቲ ማትስ ኦልሞስት ከ12ኛ ክፍል ዩኒቷን ከሊኒየር ከአሪትሜቲክ ፕሮግሬሽን ጋር ተቀራራቢ ነው እና በቃ ማትሱንም እንደዛ እያደረኩ የተለያዩ ፋይሎችን እየፈለግኩ የተለያዩ ሞዴሎችን እየተፈተንኩ ነው ለኤስኤቲ የተዘጋጁት ማለት ነው። በዚሁ አጋጣሚ አሁን ለኤስኤቲ ስትዘጋጅ አንድ ተማሪ ያው ውስጡ ኮንቴንቶቹ ከእንግሊዝ የሆነ ያክል ከማትስ የሆነ ያክል ስለሆነ ሁለቱ ሰብጀክቶች ላይ ጎበዝ የሆነ ሰው ቅድም እንዳልከውም እንግሊዝና ማትስ ላይ ጎበዝ የሆነ ሰው ለሁሉም ትምህርት ቤዝ ነው የሚባለው እዚህ ጋር ያግዛል ማለት ነው። በጣም ደስ ይላል። እሺ እንግዲህ እያጠቃለልን ነው ጥያቄያችን። አሁን ዲፓርትመንት ትመርጣላችሁ እንግዲህ በቀጣይ ወደ ዩኒቨርሲቲም ፕሌስመንት አለ። የትኛው ዩኒቨርሲቲ መግባት ትፈልጋለህ? ዲፓርትመንትስ እቅድህ ምንድን ነው? እስኪ ስለሱ አጫውተን። አሁን ከረንትሊ ያሰብኩት አዲስ አበባ ዩኒቨርሲቲ የዌቲንግ ፈተና ተፈትኜ ኢኮኖሚክስን ነው ማጥናት ፈለኩት። ለኢኮኖሚክስ ስፔሲፊክ የሆነ ኢንትረስት ስላለኝ ለሱ ነው ለመግባት ያቀድኩት ከረንትሊ። ኦኬ ኢኮኖሚክስ ዲፓርትመንት ነው ማጥናት የምትፈልገው ማለት ነው? በጣም ደስ ይላል። በነገራችን ላይ በባለፈው ዓመት የሶሻል ሳይንስ ኢንትራንስ ትሪክስ አፕሊኬሽን ከሚጠቀሙ ተማሪዎች መካከል ትንሳኤ የሚባል ልጅ ነበረ 562 አምጥቶ ከፍ ያለ ውጤት ያመጣ እሱ ነበረ። አይ ቲንክ ፖድካስቱን አይተዋል ብዬ አስባለሁ። ከኛ ጋር ዘንድሮ ደግሞ አንተ 564 ነው ያመጣኸው። የእሱን ሪከርድ ሰብረኸዋል ማለት ነው። እና ስለነበረን ቆይታ እጅግ አድርገን እናመሰግናለን። ደግሞ በቅርብ ጊዜ ቢሮአችን መጥተህ ሽልማትህንም ተወስዳለህ። በአካል መጥተህ ሰርቲፊኬትም አለ እና ደግሞ ከኛ ጋር ጥሩ ኢንተርቪው ከተማሪዎች የሚነሱ እንጠይቅላቸው የሚፈልጉ ነገሮች ካሉ እነሱን ሰባስበን አሪፍ ቆይታ በድጋሚ እናደርጋለን ብዬ አስባለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ። አክብራችሁ እናመሰግናለን በጣም። ልክ እንደዚህ ሁሉንም አይነት የ9ኛ ክፍል ትምህርቶች፣ የቪዲዮ ክላስ ኖቶች ከሚድና ፋይናል ፈተናዎች ጋር ለማግኘት የኢንትራንስ ትሪክስን ሞባይል አፕሊኬሽን ከፕሌይ ስቶር እና አፕ ስቶር ላይ አውርዱ። ለበለጠ መረጃ ቴሌግራም ቻናላችን ተቀላቀሉ።